ሰላም ሰላም እንዴት ናችሁ? ዛሬ ደግሞ እጃችን ላይ ባለው ስልክ እንዴት የፓስፖርት ቀጠሮ እንደምናስይዝ ከኔ ጋር አብረን እናያለን። ቪዲዮውን ላይክ፣ ፎሎ በማድረግ ጀምሩ። ወደ ፕሮሰሱ እንሄድ። ስልካችን ላይ ያለውን የክሮም አፕ እንከፍታለን፣ ቺኛው ማለት ነው። ከዛም በኋላ ሰርች ባሩ ላይ ሄደን ብለን ሰርች እናደርጋለን። immigration.gov.et ብለን ሰርች እናደርጋለን ማለት ነው። immigration.gov.et ከዛ መጀመሪያ ላይ ይመጣለን ኢፓስፖርታል የሚለውን እነካለን ማለት ነው። በመቀጠል እንደዚህ ተሽከርክሮ ያው ትንሽ ሊቆይ ይችላል። እንደዚህ የሚል ይመጣልናል። ምን ይላል? this portal is best viewed on a large screen። ያ ማለት የኛ የስልካችን ስክሪን ትንሽ ስለሆነ ይሄ ደግሞ ፖርታል ሲሰራ ዴስክቶፕ ላይ ወይም ደግሞ ኮምፒውተር ላይ እና ታብ ላይ እንዲሰራ ተደርጎ ስለሆነ እኛ ምን እናደርጋለን? ወደ ዴስክቶፕ ሳይት እንቀይረዋለን ማለት ነው። እንዴት ነው የምንቀይረው? እዚች ጋር ያለችውን 3 ነጥብ እናካትና ከፍ ስናደርገው እዚች ጋር ዴስክቶፕ ሳይት ይችኛዋን 4 ማዕዘኗን እንነካለን ማለት ነው። እሷን ልክ ስንነካ ወደ ዴስክቶፕ ቪው ይቀይርልናል ማለት ነው። ከዛ በመቀጠል ከታች ሎጊን እና ሬጂስተር የሚል ይመጣል ማለት ነው። እኛ አዲስ ቀጠሮ ስለምናስይዝ ወይ ደግሞ አዲስ ወደ ኢፖርታል ስለሆነ የምንገባው የድሮም ፓስፖርትም ከሆነ አዲስ ነው እዚህ ላይ የምንገባው ማለት ነው። ወደ አዲሱን ለመቀየር ከፈለግን እዛ ሬጂስተር የሚለውን እንነካዋለን። ልክ ሬጂስተር የሚለውን ስንነካ ወደዚህ ያመጣልናል ማለት ነው። ክሬት ኦንላይን ፕሮፋይል ወደሚለው ማለት ነው። እዛ አይደንቲፊኬሽን ታይፕ የሚለው ጋር ልክ ስንነካው ምን ያመጣልናል? ኢትዮጵያን ፓስፖርት፣ ፎሬን ፓስፖርት፣ ገቨርንመንት አይደንቲፊኬሽን ነምበር፣ ኦሪጂን አይዲ፣ ሬዚደንት አይደንቲፊኬሽን ነምበር፣ ቴምፖራሪ ሬዚደንት ነምበር ይላል። እኛ በቀበሌ መታወቂያ ምንከፍት ከሆነ ሬዚደንት አይደንቲፊኬሽን ነምበር የሚለውን ነው የምንመርጠው። የመንግስት ሰራተኛውን ደግሞ የመንግስት ሰራተኛ መታወቂያ ካለን ገቨርንመንት አይደንቲፊኬሽን ነምበር የሚለውን ነው የምንመርጠው ማለት ነው። ስለዚህ ከዚህ ውስጥ ያው አብዛኞቻችን ያው በቀበሌ መታወቂያ ነው ምንከፍተው። ስለዚህ ምን እንመርጣለን? ቺኛዋን ሬዚደንት አይደንቲፊኬሽን ነምበር የሚለው ማለት ነው። እሱን ከመረጠን በኋላ አይደንቲፊኬሽን ነምበር የሚለው ጋር የቀበሌ መታወቂያችን ቁጥሩን እናስገባለን ማለት ነው። ያው የአዲስ አበባ ኤኤ ብሎ የሚጀምረው ማለት ነው። ከዛ ለምሳሌ ዝም ብለን ብናስገባ ሙሉ ካስገባን በኋላ ምን እንላለን? እዚች ጋር ሰርች የሚለውን እናስገባዋለን ማለት ነው። ከዛ በመቀጠል እዚህ ጋር በእንግሊዘኛ ስም፣ እዚህ ጋር የአባት ስም፣ እዚህ ጋር የአያት ስም፣ ከዛ እንደገና በአማርኛ እዚህ ጋር ደግሞ ስም፣ የአባት ስም፣ የአያት ስም ካስገባን በኋላ ከፍ እናደርገውና የልደት ቀን ማስገቢያው ጋር እንሄዳለን ማለት ነው። የልደት ቀን ማስገቢያው ምኑ ጋር ነው? እዚች ጋር ነው ያለችው። ቺኛዋን 4 ማዕዘኗን ስንነካት ወዴት ይወስደናል? ወደ ካላንደር ይወስደናል ማለት ነው። እዚህ ጋር የኢትዮጵያን ካላንደር እና የግሪጎሪያን ካላንደር አለ፣ የአውሮፓውያን ካላንደር ማለት ነው። የኢትዮጵያን ከፈለግን እቺኛውን ኢትዮጵያ የምትለው መንካት ነው። በግሪጎሪያን ደግሞ መሙላት ከፈለግን ያው እዚሁ ላይ ነው ያለው። ግሪጎሪያን የሚለውን መርጠን እንሞላለን ማለት ነው። እንዴት ነው የምንሞላው? እዚች ጋር ዲኬ የምትለውን ወደ ጎን አድርገን ያው 90ዎቹ ነው 80ዎቹ ነው 70ዎቹ ነው የሚለውን ወይስ 2000 ላይ ነው የሚለውን ለምሳሌ 90ዎቹ ላይ ቢሆን ዓመተ ምህረቱ ደግሞ 1999 ቢሆን ወሩ ደግሞ አፕሪል ቢሆን ቀኑ 2 ቢሆን ጨረስን ማለት ነው።
የልደት ቀናችን ዲኪዮን ሞላን፣ ዓመተ ምህረቱን ሞላን፣ ወሩ ሞላን፣ ቀኑን ሞላ ማለት ነው። ከዛ በመቀጠል ምንድን ነው የምናደርገው? እዚች ጋር አክሴፕት እንላለን ማለት ነው። የሞላው ነው የልደት ቀንን ልክ ከሆነ በኋላ አክሴፕት እንለዋለን ማለት ነው። በመቀጠል ምን አለ እዚህ ጋር በርዝ ሰርቲፊኬት ነምበር የሚል አለ። ይህም ብንዘለውም ችግር የለውም። ያው የአብዛኞቻችን የሰርቲፊኬት ነምበር ዲጂቱ 16 ነው፣ ግን 17 ካልሞላ ይላል። ስለዚህ ባንሞላውም ችግር የለውም ብንዘለው ማለት ነው። አያሳስባችሁ ለማለት ነው፣ ዝለሉት። በመቀጠል እዚህ ጋር ፊሜል እና ሜል ሚል አለ። ፊሜል ያው ሴት ከሆናችሁ ፊሜል፣ ወንድ ከሆናችሁ ሜል ብላችሁ ሰሌክት ታደርጋላችሁ ማለት ነው። ከዛ እዚህ ጋር የኢሜል አድራሻችሁን ታስገባላችሁ ማለት ነው እዚህ ጋር። ከዛ የኢሜል አድራሻችሁን ካስገባችሁ በኋላ ምን ትሉታላችሁ? ቫሊዴት ትሉታላችሁ። ቫሊዴት ልክ ስትሉት ወደ ኢሜላችሁ ኮንፈርሜሽን ኮድ ይልክላችኋል ማለት ነው። ያንን የተለከላችሁን ኮድ መታችሁ እዚች ጋር ትሞላላችሁ ማለት ነው። እንደዚሁ በተመሳሳይ እዚች ጋር ስልካችሁን ታስገባላችሁ። ከዛ ቫሊዴት ልክ ስትሉት በቴክስት ኮንፈርሜሽን ኮድ ይገባላችኋል። ያንን የገባላችሁን ኮድ እዚህ ጋር መታችሁ ትሞላላችሁ። ከዛ በመቀጠል ደግሞ ዩዘርኔም ደግሞ የኢሜይላችሁን አድሬስ ማስገባት ትችላላችሁ፣ መጠቀም ትችላላችሁ ዩዘርኔም ላይ። ከዛ ምን እንለዋለን? ቫሊዴት እንለዋለን። በመቀጠል ፓስዋርድ ነው። ፓስዋርድ እዚህ ጋር እናስገባለን። ማንረሳውን ፓስዋርድ ያው ተመልሰ መግባታችን ስለማይቀር ማለት ነው። ከዛ ኮንፈርሜሽን ፓስዋርድ የሚል ከስር ይመጣላችኋል። አሁን እኔ ስላልሞላሁት ነው። አሁን የሞላችሁትን ፓስዋርድ ደግማችሁ ትሞሉለታላችሁ ማለት ነው። ከዛ ጨረሳችሁ ምንድነው የምትሉት? እዚች ጋር ሬጂስተር የሚለውን ትነካላችሁ ማለት ነው። ሬጂስተር የሚለውን ከነካችሁ ጨረሳችሁ ማለት ነው። በመቀጠል እንዴት ነው የፓስፖርት ቀጠሮ ምናስይዘው የሚለውን የምትፈልጉ ከሆነ እንድሰራላችሁ ቪዲዮ ኮሜንት ላይ ያስበሉ። ላይኩን ደግሞ 10 ሺህ አድርሱት። በትክክል እያንዳንዷን ስቴፕ በስነ ስርዓት ቤታችሁ ሆናችሁ በስልካችሁ ቀጠሮ እንድታስይዙ አግዛችኋለሁ ማለት ነው። ፎሎ አድርጉ። ለሚጠቅመው ሰው ደግሞ ሼር አድርጉ። ይመቻችሁ። ባይ። እዚህ ዩቲዩብ ቻናል ላይ ደግሞ ሙሉ መረጃ እንዴት ፓስፖርት ቀጠሮ እንደምናስይዝ፣ እንዴት ከልደት ካርድ ጀምሮ ያለውን ልደት ካርድ ጀርባውን የት እንደምናስመጣ፣ የተለያዩ ጥያቄዎችን እዚህ ላይ ለመመለስ እሞክራለሁ። ላይክ እና ሰብስክራይብ በማድረግ ጠብቁኝ። አመሰግናለሁ።